ፍጻሜው ጸጸት የሌለበት ጥድፊያ የሌለበት የተረጋጋ ነበር። ሊሰራበት የሚገቡ ቀኖች አሉ። ማንም ሊሰራበት የማትችል ሌሊትም ይመጣል። ስለዚህ አባቴ የሰጠኝን ስራ በጊዜ ላጠናቀቅ ይገባኛል ብሎ በተሰጠው ጊዜ ውስጥ የእግዚአብሔርን ሐሳብ ለደቀ መዛሙርቱ ሁሉ ነግሯቸዋል። ጌታችን ዓላማ ያለው ህይወት እንደኖረ በእቅድ እንደኖረ ቀን ሳለ የላካውን ስራ እንደፈጸመ የሚያመለክት ነገር ነው። በምድር ላይ ያለውን አገልግሎት ሁሉ ጨርሶ ከ500 በላይ የሚሆኑትን ተራራ ላይ ሰበሰባቸው። የሰበሰባቸው ለምንድን ነው? እጁን እያነሳ ከባረካቸው በኋላ ለማድረግ ነው። ሲጀምር ያውቀዋል፣ ሲያገባድድ ያውቀዋል፣ ሲጨርስ ያውቀዋል። ኢየሱስ ሰዎች ሁሉ እያዩት በግልጥ ነው ሄደው 500 ሰዎች እያዩት ከዛም በላይ። ስለዚህ ኑሮ ግልጥ ነው፣ ፍጻሜውም ግልጥ ነው። እንዴት እንደኖረ እንዴት እንደጨረሰና እንዴት እንዳረገ በሐዋርያቱ አእምሮ ላይ የተሳለ ነው። ጌታ ዓላማ ያለው ህይወት ስለኖረ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 ላይ ከ500 የሚበልጡ ህዝቦችን እንደሰበሰበ ተጽፏል። የሰበሰባቸው እጁን ዘርግቶ ለመባረክ ነው። ንግግሩ አጭር ደግሞም ግልጥ ነበር በመጨረሻ ላይ እና በመጨረሻው ሰዓት ሊያስተምራቸው አይደለም የሰበሰባቸው። ጥያቄ የቀረ ካለ ሊጠይቃቸው አይደለም። ለምን ሊነግራቸው የሚገባ ያልነገራቸው ምንም የቀረ ነገር የለም። ሁሉን በጊዜው ፈጽሟል ማለት ነው። መቼም ሞት ድንገት ነው የሚመጣው፣ እንደ ሌባ እንደ መብረቅ ነው የሚመጣው። ብዙዎቻችን በምድር ላይ ለብዙ ዓመት እንኖራለን። ጊዜያችን ግን በትክክለኛው ጊዜ ትክክል ነገር ስለማናደርግ የመጨረሻው ጊዜ ብዙ ነው የምንጣደፈው። የቱን ይዘን የቱን እንደምንተው ነው ግራ የሚገባ። ጌታ ግን የመጨረሻው አገልግሎቱ ላይ ግራ አልተጋባም። አባቱ በሰጠው ጊዜ እንደ ዳዊት የእግዚአብሔርን ሐሳብ በጊዜው ስላገለገለ እጁን አንስቶ ባርኮ ለመሄድ ነው። ይሄ ማለት ዓላማ ያለው ህይወት ስለኖረ የተረጋጋ ህይወት ስለኖረ ፍጻሜው እንዲሁ ጸጸት የሌለበት ነበር ማለት ነው። ሲጀምር ያውቃል፣ ሲጨርስ ያውቃል፣ ሲፈጽምም ያውቃል። በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል የተባለው ቃል ማለት ነው። ለብዙዎቻችን እግዚአብሔር ቀን ሰጥቶናል። አባታችን እግዚአብሔር የሰጠንን ሥራ የምንሰራበት ዘመን ተሰጥቶናል። ስለዚህ ዘመን ተወስኖ የተሰጠን፣ በዛ ዘመን ውስጥ የእግዚአብሔርን ሐሳብ ካልፈጸምን በመጨረሻ ላይ ሁሉን እናደርጋለን ማለት በጣም ከባድ ነው እና ጌታ ሁሉን ፈጽሞ እነ ሙሴ በዘዳግም ላይ ህዝቡን እንደባረኩ፣ ያዕቆብ አልጋውን ተደግፎ ልጆቹን እንደባረከ ያልሳለፉት ቀን ምንም እንደማይጸጽታቸው ኢየሱስም በመጨረሻው ቀን ሊባርካቸው ጠራቸው። የቀረ ነገር አልነበረም ማለት ነው። ዓላማ ህይወቱን በዓላማ ስለመራ በእቅድ ስለኖረ በፍጻሜው ላይ በጣም ያማረ መቋጫን ያደረገለት። እኛም እንደ ጌታ ኢየሱስ ዓላማ ያለው ህይወት መኖር እንዴት ነው የምንችለው? አንደኛ ስለ ነገ ያልተሰጠንን ከመጠን በላይ ባለማሰብ ነው። እንዲያውም እዛው ሐዋርያ ሥራ ምዕራፍ 1 ቁጥር 6 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤልን መንግስት መልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ሐዋርያቱ ለጌታ ጥያቄ ጠየቁት። ሁላችን እዚህ የሰበሰብከን ገብቶናል፣ የሮምን መንግስት ደምስሰህ ለእስራኤል መንግስትን ልትመልስ ነው አሉት። በጣም ያስገርማል። ለእስራኤል መንግስትን የሚመልስበት የራሱ እግዚአብሔር የወሰነው ዘመን አለ። ያለ ጊዜው ስለ ነገ ከመጠን በላይ በመጨነቅ የማይገባቸውን አእምሮአቸው ውስጥ ተሸክመው ነበር ማለት ነው። ስለ ነገ ከመጠን በላይ ከተጨነቅን ለዛሬ መኖር አንችልም። ስለ ነገ ብናስብም እንድንጨነቅ እግዚአብሔር ፍቃድ አይደለም። በራሱ ወራትና ዘመናት እግዚአብሔር የሚያደርገውን ያውቃል። የኛ ዋና ትኩረት ሊሆን የሚገባው መቼ ነው? አሁን፣ ዛሬ። ስለዚህ ጌታ ምን አላቸው? ተክሳጽ ያለበት ቃል ነው የነገራቸው። አብ በገዛ ዘመኑ ስለሚያደርገው ነገር እናንተ ልታውቁ አሁን አልተሰጣችሁም። ባልተሰጣችሁ ነው የገባችሁት፣ በማያገባችሁ ነው የገባችሁት፣ የጊዜው ባልሆነ አጀንዳ ውስጥ ነው የገባችሁት። ይሄ የጊዜው ጥያቄ አይደለም ብሎ ገሰጻቸው። አንዳንድ ጊዜ በዓላማ እንዳንኖር፣ የተረጋጋ ህይወት እንዳንኖር እንቅፋት የሚሆነው
ከመጠን በላይ ስለ ነገ ስለምንጨነቅ ነው። ቅድሚያ ሊሰጠው የሚገባ ጉዳይ ምንድነው? ኃይሌን ጉልበቴን ሁሉ ላነጣጥርበት የሚገባው የጊዜው አጀንዳ ምንድነው የሚለውን መለየት አለብን። ስለ ነገ ያልተሰጠንንና የማያገባንን ከመጠን በላይ ከተጨነቅን ዛሬ በእኛ አድሮ ሊፈጽም ስላለው አጀንዳው ያልፈናል ማለት ነው። የየቀኑ ስራችንን በመተው በጭንቀት ብቻ እናሳልፋለን ማለት ነው። በሉቃስ ወንጌል ምዕራፍ 21 ቁጥር 25 ላይ የተጻፈ ቃል አለ። ስለ ሰማይ እና በምድር በባህር ላይ ያለውን ሰዎች በማሰብ ይጨነቃሉ፣ ይደክማሉ፣ ይዝላሉ። ብዙ የምድራዊ ሰዎች የሚጨነቁት በሰማይ ላይ ምልክትን፣ በባህር ላይ ምልክትን፣ በምድር ላይ የሚፈጠረውን ከመጠን በላይ ስለሚያሰላስሉት ይዝላሉ፣ ይደክማሉ። ወይን ጠጅ ጠጥቶ እንደሰከረ ያክል ከመጠን በላይ ይዝላሉ። ለምንድን ነው የሚዝሉት? የዛሬውን የእግዚአብሔር አጀንዳን ሳይሆን ስለ ነገ ምን ሊመጣ ይሆን በሚል ስጋት የሰው ልጆች ይያዛሉ። ዛሬ ሳያስቡት ያልፋቸዋል። ነገም ሲነጋ የነገው ክፋት ደግሞ ያገኛቸዋል። ለቀኑ ክፋቱ ይበቃዋል። ጻድቅ በእምነት እንጂ በመረጃ አይኖርም። ጻድቅ በእምነት በህይወት እንዲኖር ነው የተጻፈው በእውነት። ስለዚህ ስለ ነገ አእምሮ አለንና እንደ ባለ አእምሮ እናስባለን። መጨነቅ ግን ከክርስቲያኖች ወይም አምላክ ሕያው አምላክ ካለው ህዝብ የሚጠበቅ አይደለም። አንዳንዴ ቀን የሚያመጣውን በእርግጥ አናቅም፣ ነገ ምን እንደሚያመጣ አናቅም። ነገ ላይ ግን እግዚአብሔር አለ። ስለኛ የሚጨነቅ ጸጉራችንን የቆጠረ በመዳፉ የቀረጸን እንደ አይኑ ብሌን የሚንከባከበን አምላክ አለ። ደቀ መዛሙርቱ ከመጠን በላይ የእስራኤል ነፃነት ስለሚያስጨንቃቸው የጊዜውን የጌታችን የኢየሱስን አጀንዳ ማስተዋል አቃታቸው። ሳንዘጋጅ ምጽአቱ ድንገት የሚሆንብን ከመጠን በላይ ስለ ነገ ስለምንጨነቅ ነው። ልባቸው በመጠጥ ብዛት በስካር ስለ ትዳር በማሰብ ብዙዎች ይጨነቃሉ ይላል። ስለ ትዳር ማሰብ ወይን ጠጅ ጠጥቶ እንደ መስከር ያዝላል። ከመጠን በላይ ሰዎች ስለ ትዳራቸው፣ ስለ ልጆች፣ ስለ ሚስት፣ ስለ ቤት ክራይ፣ ስለ መበልና ስለ መጠጥ ከመጨነቅ የተነሳ የክርስቶስን ዋና አጀንዳ ብዙ ሰዎች ያልፋቸዋል። ልክ በሎጥና በኖህ ዘመን እንደነበረው ማለት ነው። ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ነገር ግን የጥፋት ውሃ መጥቶ እንዳገኛቸው፣ የድኝ እሳት ዘንቦ እንዳጠፋቸው ብዙዎቹ አላወቁም። ስለምንድን ነው በተሰራው መርከብና በሎጥ ስብከት ሰዎች ንስሐ ያልገቡት? ጌታችን ኢየሱስ እንደተናገረው ምድራዊ ነገር ከመጠን በላይ ስላስጨነቃቸው። የሎጥ ሚስት አንደኛዋ ምሳሌ ነች። የሎጥን ሚስት አስቧት ያለው ጌታ ያለ ምክንያት አይደለም። ከመጠን በላይ ስለ ቤት ስራ፣ ስለ ንግድ ስለምታስብ በመላእክ የተነገረውን የምስራች ቃል እንኳን ታዛ ወደፊት መሄድ አቃታት። 180 ዲግሪ አንገቷን አዞራት። የጨው አምድ ሆና ቀረች። ስለዚህ በዚህ ምድር ላይ እንግዶች መጻተኞች ነንና በዋናነት ትኩረታችን ሊሆን የሚገባው በምን ላይ ነው? በጊዜው የእግዚአብሔር አጀንዳ ላይ ነው። እንዲህ ሲሆን ጸጥታ ያለው የተረጋጋ ዓላማ ያለው ህይወት መኖር እንችላለን። ደቀ መዛሙርቱ ሐዋርያት ለማድረግ ነው የጌታ ኢየሱስ ያሰለጠናቸው። እነሱ ግን ነፃ አውጪ፣ እስራኤልን ከሮም ነፃ አውጪ አድርገው ያስባሉ። ሐዋርያና ነፃ አውጪ በጣም የሚያስገርም ነው። ለእስራኤል ተኮር ናቸው። ኢየሱስ ጌታ ያሰበው ግን ለዓለም ሁሉ ወንጌልን እንዲያሰራጩ። ስለዚህ በመጨረሻው ሰዓት እንኳን ሰማይና ምድር ያክል ልዩነት አላቸው። ለዚህ ያበቃቸው ምንድነው? ከመጠን በላይ ስለ ነገ ስለሚጨነቁ ነው። ያልተሰጠንን ለእግዚአብሔር መተው ነው። ስለ ነገ አንዳንዴ ልናስተውለው የማንችለው ነገር ነው በእውነት እና ከአይምሮአችን በላይ ከባድ ቢሆንብንም ነገር ግን ከችግሩ በላይ ታላቅ የሆነ አምላክ ስላለን በእግዚአብሔር ላይ መደገፍን መለማመድ አለብን። ጭንቀት ከእምነት ጉድለት የሚመጣ እንጂ ከእምነት ጋር የሚገናኝ አይደለም። ስለዚህ ነው ጻድቅ በእምነት የሚኖረው። የምንጨነቅ ከሆነ እንደ አብርሃም ቀለል ያለ ግን ስኬታማ ህይወት መኖር አንችልም። እግዚአብሔርም ወርዶ አብርሃም ሲለው አብርሃም ምን አለ? እነሆኝ አምላክ ያለ። በጣም በቀላሉ በድንኳናዊ ህይወት መርሆ ስለሚኖር እንደ ችንካር በምድር ላይ የተተከለ አይደለም።
ልቡ በሙሉ በእጅ ያልተሰራች ከተማ እንዳለችው በማመኑ ስለ ምድራዊ ነገር ከመጠን በላይ የሚጨነቅ አይደለም። ሎጥ ግን ተመልከቱት፣ በተመሳሳይ ኮንቴክስት የኖረ ሰው ነው ሎጥ። ነገር ግን ሲሸጥ፣ ሲገዛ፣ ሲያገባ፣ ሲጋባ የጠለቀ ህይወት ስለነበረው የጊዜውን የእግዚአብሔር አጀንዳ መረዳት አቃተው። መላእክት በአብርሃም ጸሎት እጁን ባይጎትቱት ኖሮ በጠፋ ነበር። በእውነት ያልተሰጠንን ለእግዚአብሔር በመተው ተረጋግተን ልንኖር ይገባል። ለሰው ግልጽ ሆነን ግርግር፣ ችኮላ፣ ጥድፊያ የሌለው ህይወት እንደ ኢየሱስ በግልጽ ለማድረግ የተሰበሰበና የተቋጨ ህይወት ለመኖር ስለ ዛሬ በተሰጠን አጀንዳ ላይ ማተኮር ከሚገባው በላይ ስለ ነገ መጨነቅ የለብንም።